በባለፈው ቪዲዮ ጠላታችን ማን እንደሆነ ከቁርአን ማስረጃዎችን አይተን ነበር። ዛሬ ደግሞ ሸይጣን ምን ያህል መጥቶ እንደሚወሰውሰን እንዲሁም ለዚህ ወስወሳው መድኃኒት ወይም ለዚህ ወስወሳው መከላከያ የሚሆን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስቀምጠዋል ማለት ነው። ዛሬ አንድ ሐዲስ ብቻ ነው የምጠቅስላችሁ። አቡ ሁረይራ በዘገበው ሐዲስ አላህ ስራውን ይወድለትና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። የእቲ ሸይጣን አሐዱኩም ፈየቁል ከናንተ አንዳችሁ ሸይጣን ይመጣና እንዲህ ይለዋል ለግለሰቡ ማለት ነው። መን ኸለቀ ከዛ ይህንን ማን ፈጠረ ይለዋል። መን ኸለቀ ከዛ ይህንን ማን ፈጠረ እያለ ይጠይቀዋል። ያ ግለሰብ ደግሞ በውስጡ ይመልስና መጨረሻ ላይ ምን አይነት ጥያቄ ይጠይቀዋል? መን ኸለቀ ረቡክ ጌታህን ማን ፈጠረ ብሎ ይጠይቀዋል ማለት ነው። ብዙ ጥያቄዎችን ይጠይቁና መጨረሻ ላይ ጌታህን ማን ፈጠረ ብሎ ይጠይቀዋል ባይምሮ ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ለዚህ ጥያቄ መልስ ይሆነዋል ብሎ ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን አስቀመጡ? ፈኢዛ በለገ ዛሊክ እዚህ ደረጃ ላይ የደረሰ ጊዜ ሰውየው ፈልየስተዒዝ ቢላህ በአላህ ይጠበቅ ማለት አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ይበል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚህ ጥየቃ ደግሞ ይከልከል ብሎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስተላለፉ ማለት ነው። ስለዚህ ሸይጣን እየመጣ ይጠይቀናል በአይምሯችን ይህንን ማንፈጠር ይህንን ማንፈጠረው እያለ ይጠይቃል። መጨረሻ ላይ ይህንን ነገር የገጠመው ሰው በአላህ ይጠበቃሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ይበል። ከዛ በኋላ ይህንን ከማሰብ አላህ ማንፈጠሩ ከሚለው ከማሰብ ይከልከላሉ ማለት ነው። ስለዚህ ሸይጣንን ከምንከላከልበት መንገድ አንደኛው ኢስቲዓዛ ነው። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ማለት ነው። በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም።